ጁሊያን ኦስትሮ በ5 ዓመቱ የዓለምን ሪከርድ መስበሩ የዓለምን ሰው ሁሉ አስደንቋል። አምስት ዓመት ይህ ልጅ ገና የእድሜ እኩዮቹ ካርቶን ፊልም ሲያዩ እሱ ግን ዓለምን የሚያስደምም ነገር አደረገ። ስሙ ጁሊያን ኦስትሮ ይባላል። የ5 ዓመት ልጅ ሆኖ 2 የዓለም ሪከርዶችን የሰበረ ነው። ታዲያ ይሄ የሮማኒያው ልጅ ሄርኩለስ የማይተመኑ ሪከርዶችን እንዴት ሰበራቸው? ሰብስክራይብ በማድረግ የዓለምን ትኩረት የሳቡትን አስገራሚ ልጆችን ታሪክ ተከታተሉ። የጁሊያኖ የዓለምን ታሪክ የሳበው ትዕይንት የተከናወነው በታዋቂው የጣሊያን ቴሌቪዥን ትዕይንት ላይ ነበር። 2009 ዓ.ም ጁሊያኖ ገና 5 ዓመቱ ነበር። ፈተናው በጣም ከባድ ነበር። ክብደቱ የጨመረ ኳስ በእግሮቹ መካከል አስሮ ከዚያ በሁለት እጆቹ ብቻ መሄድ። ተመልካቾቹ ትንፋሻቸውን ይዘው እየጠበቁ ነው። ጁሊያኖ ምንም ሳይደነግጥ በፍጥነት 33 እርምጃዎችን ተጉዞ አጠናቀቀ። ለዚህም የጊነስ ወርልድን የዓለም ሪከርድ ሰበረ። በዓለም ታሪክ ውስጥ በእድሜ ትንሹ ሰው ተብሎ ይህንን ሪከርድ መስበር የቻለ እሱ ሆነ። ዓለም ደነገጠች። ይህ ሁሉ ጥንካሬ የመጣው በአባቱ ጁሊያኖ ኦስትሮ ከባድ የስልጠና ፕሮግራም ነበር። ጁሊያኖ የቀኑ ከባድ የቦዲ ቢልዲንግ ስፖርታዊ እንቅስቃሴዎችን ይሰራ ነበር። በአንድ ዓመት ውስጥ ጁሊያኖ ሌላ ድንጋጤ ይዞ መጣ። ከ90 ዲግሪ ኩሻፕ ሪከርድ ይዞ መጣ። ይህ ኩሻፕ እግርን መሬት ሳይነካ እና ሰውነትን ከምድር ላይ ቀጥ ብሎ 90 ዲግሪ አቆይቶ መስራት ነው። ጁሊያኖ ይህንን ኩሻፕ 20 ጊዜ በማድረግ ለሁለተኛ ጊዜ የጊነስ ሪከርድን ሰበረ። እነኚህ ሪከርዶች ጁሊያኖ በዓለም ላይ ካሉ 5 ጠንካሮች ህፃናት ዝርዝሮች አስቀምጠው። ጁሊያኖ ሌሎች የማይታመኑ ተግባራቶችን አከናውኗል። ለምሳሌ በ4 ጠርሙሶች ላይ እግሮቹንና እጆቹን አስቀምጦ በዚያ ላይ ክብደት ማንሳትን ይሰራ ነበር። እንዲሁም በሮማኒያን ሪንግስ ላይ አይሪን ሪንኮርስ የተባለ የጂምናስቲክ እንቅስቃሴ ይሰራ ነበር። ይህ እንቅስቃሴ ለአዋቂዎች እጅግ ከባድ ነበር። ለጁሊያኖ ታሪክ ግን በዩቲዩብ ከፍተኛ እይታዎችን አግኝቷል። ይህ ልጅ የቦዲ ቢልዲንግ እና የጂምናስቲክ ሪከርዶችን ሰባብሮ ነበር። ጁሊያን ኦስትሮ በ5 እና በ6 ዓመቱ ያከናወናቸውን ተግባሮች ለሰዎች ጥንካሬ ጥያቄ ውስጥ የከተተ ነበር። ሰብስክራይብ በማድረግ የዓለምን ትኩረት የሳቡ አስገራሚ ልጆችን ታሪክ ተከታተሉ። በ6 ዓመቱ 2 ሚሊዮን ተከታይ ያፈራውንና ትንሹ ሜሲ የተባለው ልጅ ታሪክ እንዳያመልጠው።